ቦታ ለመግዛት ያሰባችሁ ህገወጥ ማለት ነው። በእኔ ባለሁበት አካባቢ ወይም ባላችሁበት አካባቢ ህገወጥ ቦታ ከመግዛት 2 ሚሊዮን አውጥታችሁ ኮንዶሚኒየም ወይም አፓርታመንት ብትመዘገቡ ባይኔ ማለት ነው። በአሁኑ ሰዓት 2 ሚሊዮን ተገዝቶ እንዴት ነው መቼ ተሰርቶ ወደ ሀገር የሚገባው? በጣም ከባድ ነው። ህገወጥም ስጋት ነው። ይሄን ሁሉ ብር አጥፍታችሁበት እንደገና እድሜ መጨረስ ነው። ስለዚህ አፓርታመንትና ኮንዶሚኒየም ብትገቡ እንደ አማራጭ ነው። ህጋዊ መቼም የማይታሰብ ነው። ህገወጥ 2 ሚሊዮን ብር ገብቷል ማለት ነው። ቦታ ብቻ ቦታ እኔ ባለሁበት በዚህ በእኔ አካባቢ ማለት ነው። እና ውዶቼ ሌላውን ትታችሁት ሀገራችሁ ለመግባት ወይም ይሄን ያህል ብር ካላችሁ 2 ሚሊዮን ብር እንደምንም ብላችሁ የሆነ ጥሩ ደረጃ ላይ ጥሩ ላይ ብትሆኑ ደስ ይለኛል ማለት ነው። ያም ደግሞ በቁም ነገር ሰው በምታምኑት ሰው መሆን አለበት። ዝም ብላችሁ ተዘፍቃችሁ ደግሞ እንዳትበሉ ጥንቃቄ በማድረግ ማለት ነው። በተሞላበት እህቴ ወንድሜ ምናምን ሊከዷችሁ ይችላሉ። ይህንንም ግንዛቤ ውስጥ አስገብታችሁ በራሳችሁ አፓርታመንት ወይም ኮንዶሚኒየም ብትገቡ ይሻላል። 2 ሚሊዮን ካወጣችሁ ባይነኝ። እንግዲህ እናንተ ደግሞ ደስ የሚላችሁን አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድን የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር አልሐምዱሊላህ፣ ከእኔ ጋር ሁሉም ሰላም ነው። ከእናንተስ ጋር አለሁላችሁ አልሐምዱሊላህ። ኢንሻአላህ ላይክ፣ ሼር፣ ኮሜንት ማድረግ አበረታቱኝ እና እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር አልሐምዱሊላህ። ያው ሰሞኑን ትንሽ ጠፋ ብያለሁኝ። ያበረታታችሁ ነበረ። ያው ትዕዛዝም እናዛለን ብላችሁ ነበር። እስካሁን ትዕዛዝ ያዘዘ የለም። አናበረታታሻለን እኛም እናዛለን ምናምን ብላችሁ ብዙ ብዙዎች ተስፋ ሰጣችሁ ነበር። እስካሁን ድረስ ምንም ነገር የለም። ቁጥር ማስቀምጫ ነበረ። ያው ችግር የለውም። ፈቃደኛ ስትሆኑ መናገር ስትፈልጉ ታናግሩኛላችሁ እና ዛሬ የመጣሁበት አንድ ጉዳይ አለ ማለት ነው። ያው ትንሽ ሀገር ቤት ስትሆኑ ዳታውም በጣም አስቸጋሪ ነው ማለት ነው። ያው ወጣ ወጣ ለማለትም ደግሞ መጫትም እስከ መሆኔ መጠን ያው ቤት ውስጥ ነው ቪዲዮ የምሰራው እና ያው እናንተ በማበረታታት ቪዲዮ በማየት ላይክ በማድረግ ብትተባበሩኝ ከልብ ነው የማመሰግነው። እና ደህና ናችሁ ወይ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። አንድ እህቴ ቦታ ልገዛ ነበር እና ቦታ ልገዛ ነበር። በአሁኑ ሰዓት ምን ትይኛለሽ? በዛ ላይ ደግሞ ህገወጥ ቤቶች ሊፈርሱ ነው ብላ በስቀምጥኩት ቁጥር ጠይቃኛለች ማለት ነው። እና ለሁላችሁም መልስ ይሆናል ብዬ በቪዲዮ መጥቻለሁ ማለት ነው ልነግራችሁ። እና ቤት መግዛት ቦታ ገዝታችሁ ቤት ለመስራት ያሰባችሁ ውድ እህቶቼ እኔ በዚህ ሰዓት አልመክርም። ለምን መሰላችሁ? በጣም ውድ ነው። መቼ ተሰርቶ መቼ ተገዝቶ ለመግዛት ራሱ 2 ሚሊዮን ገብቷል። እዚህ እኔ አካባቢ እኔ ባለሁበት ዲሲ 20 ሰፈር የሚባለው ቦታ በገራዶ አካባቢ ወይም በአዲሱ ገበያ በሬተራ በሚባለው አካባቢ በዚህ 2 ሚሊዮን ገብቷል ማለት ነው። እንግዲህ 2 ሚሊዮን ገዝታችሁ እንደገና ለማሟላት እንደገና ለማስተካከል በጣም አስቸጋሪ ነው ማለት ነው። እና እኛ ያው በደግ ቀን ስለተሰራ ነው በደግ ቀን ቤታችን ስለተሰራ ነው እንጂ አሁን ላይ ቤት ውድ ነው ማለት ነው ውዶቼ ወላሂ። እና እንደዛ ከምታደርጉ አፓርታመንት ብትገቡ እንደገና ደግሞ ይሄ ኮንዶሚኒየም ብትገቡ ይሻላል ብዬ ነው የምሞክረው። ጣችሁን እድላችሁን ብትሞክሩት እዛ እንጂ አሁን ላይ ህገ ወጥ ነው። በዛ ላይ 2 ሚሊዮን ተከፍሎበት እኛ ራሱ ይፈርስብናል አይፈርስብንም እያልን ግራ ገብቶናል። እንደዚህ በማድረጋችን ቤታችን ግን ከባድ ነው። ምን ይሆን ዕጣ ፈንታችን እያልን በጭንቀት ይሄው እኔ እንኳን ስመጣ ወፍራም ነበርኩ እየከሳሁ ነው። ቀልዱን ተውትና ማለት ነው። እና አባታኝ ሄዷል ለዛ እና ስለዚህ ኮንዶሚኒየም አፓርታማንት ብትገቡ ጥሩ ነው ማለት ነው።
2 ሚሊዮን ካላችሁ አፓርታመንት ተመዝገቡበት ወይም ኮንዶሚኒየም ግቡ ባይ ነኝ። ለምን ህገወጥ ቤት 2 ሚሊዮን ተሰርቶ 2 ሚሊዮን ተገዝቶ 2 ሚሊዮን ለመስራት ያስፈልጋል ብዬ አስባለሁ። 4 ሚሊዮን ከፍላችሁ ባለ 3 እጣ ባለ 4 እጣ የሚባለውን እሱን ብትገቡ ይሻላል ብዬ ነው ማስብ። ባላችሁበት ከተማ ለምሳሌ በደሴ ከተማ እነ አቦ ከበሳር እነ ሙሃጅሩ ወይም አብዱ ወሎ የሚያስተላልፈው ነገራችሁ ከሆነ እንደዚህ አይነት ነገር ላይ ብትሳተፉ ጥሩ ነው ባይ ነኝ። እና አሁን ላይ ከባድ ነው እንደምላችሁ አላውቅም። በጣም ነው የሚከብደው ቤት እንትን ለማለት ቦታ ለመግዛት ቤት ለመግዛት ቤትሽ በጣም ትልቅ ነው፣ ግቢሽ በጣም ሰፊ ነው። አዎ እኔ አልሐምዱሊላህ ያው እኔ ከሲስተሬ ጋር ነው ቤት የሰራሁት። 3ቱም ሲስተሮች ናቸው በዛ አካባቢ ያሉት ማለት ነው። እና ለዛ ነው ግቢው ትንሽ ሰፋ ያለው ማለት ነው። የቤተሰብ ግቢ ስለሆነ ነው። እንግዲህ ያው ውጤት ነው፣ የአረብ ሀገር ውጤት ነው፣ ልፋት ነው። አሁን መጥቼ ወገቤን ራሴን ምናምን እላለሁ እንጂ አሁን እንዲያልስተድር ልጄን ትቼ እንዳልሄድ ኮመንት፣ ሸር፣ ላይክ፣ ሰብስክራይብ በማድረግ ተባበሩኝ እንጂ እኔ ያው ለፍቼ የሰራሁት ቤት ነው ማለት ነው። አልሐምዱሊላህ እስካሁን ድረስ ከቤት ኪራይ ራሱ አሪፍ ያለው እና ውዶቼ እንደምንም ብላችሁ ከህገ ወጥ ቦታ ከመግዛት ይልቅ አፓርታመንት እና ኮንዶሚኒየም ብትገቡ ጥሩ ነው ማለት ነው። ኢንሻአላህ ቪዲዮውን ከወደዳችሁ ላይክ ሸር አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ